ሰላም ውድ የጎጀብ ቤተሰቦች፣ ዛሬ ደግሞ ማሳያችሁ የጎጀብ የተሽከርካሪን አፕሊኬሽን በመጠቀም እንዴት ጉዞ እንፈጥራለን የሚለው ነው። በመጀመሪያ አፕሊኬሽኑን በመጫን እንገባለን። ከዛ ጉዞ የሚል አለ፣ እሱን እንነካለን። ከዚህ በኋላ አዲስ ጉዞ የሚለው ሲመጣልን እሱን በመጫን እንገባለን። እዚህ ጋር ደግሞ የመጫን አቅማችን እናገራለን ማለት ነው። የተሳፋሪ በወንበርና ከዛ ደግሞ የጭነት እናስገባለን። ከዛ ቦታ የሚለውን ተጭነን እናልፋለን ማለት ነው። እዚህ ጋር ደግሞ መነሻችን ከየት ነው የምንነሳው፣ ከዛ ደግሞ መዳረሻችንስ የት ነው የሚለው እናስገባለን ማለት ነው። ከዛም ክፍያውን በመጫን እንገባለን። ሳፋሪ በወንበር ምን ያህል እንደምናስከፍልና ጭነት በኪሎግራም ምን ያህል እንደምናስከፍል እናስገባለን። ከዛ መርሃ ግብር የሚለውን እንጫናለን። እዚህ ጋር ደግሞ መቼ ነው ጉዟችን የሚሆነው የሚለውን እንሞላለን ማለት ነው። ግንቦት ከሆነ ግንቦት፣ ቀኑን፣ መነሻ ሰዓቱን ሁሉንም እዚህ ጋር እንሞላለን ማለት ነው፣ ከነ ደቂቃው ጭምር ማለት ነው። ከዛም የጉዞ መረጃ የሚለውን ነክተን እናልፋለን። እዚህ ጋር ደግሞ ልዩ ቦታው ምንነሳው ከየት ነው፣ መኪናችን የሚነሳው ከየት ነው የሚለውን እንሞላለን። ለምሳሌ እኔ ቦሌ ብያለሁ። ከዛም የጉዞ ማጠቃለያ የሚለውን ተጭነን እናልፋለን። እዚህ ጋር ሙሉ ስለ ጉዞአችን ሁሉንም ይነግረናል ማለት ነው። ስንሞላ የተሳሳትናቸው ነገሮች ካሉ ደግሞ አስተካክል የሚለውን ተጭነን እያንዳንዱን ማየት እንችላለን፣ ወይም ደግሞ እዚህ ጋር ማስተካከል እንችላለን ማለት ነው። ከዛ በኋላ መዝግብ የሚለውን እንጫናለን። ከዛ ክሬቲንግ ሰክሰስ ይላል። ያው ጉዟችን እንደፈጠርን ይነግረናል ማለት ነው። ከአዲስ አበባ ድሬዳዋ ስለሆነ የፈጠርነው ገብተን ማየት እንችላለን። ይሄው እዚህ ጋር ዝርዝር መረጃው ማለት ነው የፈጠርነውን። እና ደግሞ ከሞላንም ከተመዘገብንም በኋላ ማስተካከል እንችላለን። እዚህ ጋር አስተካከል የሚለውን ተጭነን መርሃ ግብራችንን፣ የተሳፋሪ ወንበር ሁሉንም እዚህ ውስጥ ገብተን ማስተካከል እንችላለን ማለት ነው።